ሀይ ሰላም ሰላም እህት ወንድሞቼ በጣም መወዳችሁና በጣም የሚያከብራችሁ ይሄን ቪዲዮ ማየት የምትችሉት ማናቸው ከኔ ተናናሾች እኔ የነበርኩበትን ቦታና እኔ ያለፍኩበት መንገድ ላይ ስለነበራችሁ ለእናንተ ይሄ ቪዲዮ ይጠቅማል ብዬ ነው ያሰብኩት። ምንድነው ካላችሁኝ እዚህ ሀገር ስንመጣ ቋንቋ አንችልም። ፖስታ በየሳምንቱ 3-4 ምናምን ይመጣና ነበረ። በሰው ነው የምናሳየው የነበረ። ለእኔ ግን የደረሰኝ ነገር እናንተ ትምህርት ይሆናል ብዬ ነግራችኋለሁ። አንድ ቤት 4 ሴት ነበረን። 2 አበሻና 2 ሶማሌ ነው የምንኖረው። አንድም ቀን ተጣልተን አናውቅም። አንድም ቀን ተቀያይመን አናውቅም። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምንጫወተው። አንድ ቀን ተቀያይመን አናውቅም። በዛም መሀል ላይ አበሻዋ ከኔ ትንሽ በእድሜ ከፍ ትላለች። በጣም ነው የምታከብረኝ፣ በጣም ነው የምወዳት። ልክ እንደ ታላቅ እህቴ ነው የሚያያት። በጣም ነው የምወዳት፣ እግዚአብሔር ምስክሬ። ከዛ ይሄን ቪዲዮ ለመስራት ያሰብኩት ለምንድን ነው? እወዳታለሁ፣ ኮላሊቴን ሰጣታለሁ፣ ልብን ሰጣታለሁ ለሴት ልጅ። የባልሽን ምስጢር፣ የቤተሰብሽን ምስጢር፣ የመንገድሽን ምስጢር፣ የፊት ለፊትሽን ምስጢር የምትነግሪ ዛሬ እንድትጠነቀቂ ለዚህ ነው የምነግርልሽ ማለት ነው። እኔ እቺን እህታችን እንደ ታላቅ እህቴ በጣም ነው የምትወደኝ፣ በጣም ነው የሚያከብረው። የውሸት መውደድ ነው የምትወደኝ፣ እኔ ግን የትክክል መውደድ ነው የሚወዳት ማለት ነው። ከዛ ከቀኑ ሀርብ ይላት እኔ ኮንግራ ሆናለሁ ከና ፋሚሊ ማለት ነው። ኮንግራ ሲሆን ቀድመ የኔ ፖስታ ሲመጣ ቀድመ እሷ ነው ቀዳ የሚታየው። ለምን? ታላቅ እህቴ አርጌም ስለሚያይ እንደ ቤተሰብ ስለሚያይ በውሸት ስለምትወደኝ ሁሌ ወረቀት ሲመጣኝ እሷ ነው ቀድማ የምትቀዳኝ። ከኔ እኔ አመጣለሁ፣ ልክ ከእጅ ትወስዳለች፣ ትቀዳለች። ከዛ ልክ ኮንግራ የሆንኩትን ወረቀት ቀዳ ሲታይ ኮንግራ ነው። ኮንግራ ሳይሆን አይቀርም። የግድ የተማረም ያልተማረም በዛን ሰዓት በደንብ አይረዳም የዚህ ሀገር ቋንቋ ማለት ነው። ጽሁፉን እናነባለን፣ ጽሁፉ ትርጉሙ ምን እንደሆነ አናውቅም። የት ነው ምንድን ነው የሚለውን አንረዳም ነበረ። ከዛ ከፍታ የአንቺ ሀብታም ነሽ፣ ኮንግራ ሆነሻል፣ ከኔ ፋሚሊሽ ኮንግራ ሆነሻል በቃ ምናምን አለች። ከዛ ከፍታ ካየች በኋላ እሷም የግድ 100% ኮንግራ ነው አላለችም፣ ግን ይሆናል እንደዚህ የሚመጣው ወረቀት ኮንግራ ነው ምናምን ብላ አሳመነችና ሀርብ ማታ ነው የመጣኝ። ከዛ ካየም በኋላ ወረቀቱን አሽኬ ወደ ዶላቤ አረኩ። ዶላቡ ደግሞ ልክ ሌባ ሲፈልግ እንደዚህ ቢጎትት ይከፈታል። ትንሽ የሚላስ ነው እንደዚህ በቃ ጣውላ ነገር ነው የምንዘጋው። ለአራታችንም 4 ክላስ ነው ያለችው። በዛ ላይ እንቆልፋለን። የሚተነክል ሰው መክፈት ይችላል። ግን እዛ ውስጥ በልብሴ ጠቅልሌ እዛ ውስጥ አስቀመጥኩ ማለት ነው። ሀርብ ማታ ማለት ነው። ከዛ ቅዳሜ ልክ ስነጋ ለእኛ የስፖርት ጨዋታ ነበረን። ሁለቱም ሶማሌና እኔ የሆነች ሴትዮ የምታጫወተን ነበረች። እሷ የቀጠረችበት ቦታ እሷ ጋር ሄደን ማለት ነው ሶስታችን